ሰላም እንደምንቆያችሁ በዓለም ዳርቻ ሁሉ ያላችሁ ወዲ በላይ ቮይስ ቤተሰቦቻችን ለሳቱ ያዝናቸው መረጃዎች እንደሚከተለው እናስደምጣችኋለን። በቆይታችሁ ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረጋችሁ እንዳትዘነጉ። ወደ ዝርዝር መረጃዎች አመራን። ባለሽርጡ ክፍለ ጦር አረርቲ ከተማን ተቆጣጠረ። የአማራ ፋኖ በወሎቤት አማራ ተጠናክሮ በቀጠለው የህልውና ትግል ምስራቅ አማራ ኮር አንድ ስር በአርበኛ እንድሪስ ጉደሌ የሚመራው ባለሽርጡ ክፍለ ጦር ባንዳ የሚሊሻ ኃይልንና ወዳደር ሚሊሻዎች ሙትና ቁስለኛ በማድረግ በሰሜን ወሎ ሀብሩ ወረዳ 25 ቀበሌ አረርቲ ከተማን ሙሉ በሙሉ በመቆጣጠር ቀጠናውን ተረክቧል። በትናንትናው ዕለት ከጧቱ 12 ሰዓት የከተማ መውጫና መግቢያ በሮች ወጥሮ በመያዝ ወዳደር አድማ ብተናና የባንዳ ስብስብ ሚሊሻዎች ሙትና ቁስለኛ ማድረግም ተችሏል። በዚህ አውደ ውጊያ ይህ የባንዳ ጥርቅም የነበረበትን ካምፕ ትቶ ወደ ሐራ ከተማ ሲፈረጥጥ በርካታ አልባሳት፣ የደረት ትጥቆችና ሬሽን መማረክም ተችሏል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ ተጋድሎ በዘመቻ አንድነት ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ቤት አማራ ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ መሐመድ ሞገስ ገልጿል። ይህ አማራ ህዝብ ስቃይ እያራዘሙ ያሉ የመጀመሪያዎችና የሚያስፈልጉ ሰለብ ባዕዲኖች መረባቸውን ከኢትዮጵያ እስከ ኡጋንዳ ከኡጋንዳ እስከ አውሮፓ አሜሪካ ሳይበሩ ዓለም ሴራቸውን በመጎንጎን ከህዝብ ጎን ያሉ በማስመሰል ነገር ግን ህዝባችን እፎይ እንዳይል የአማራ ህዝብ የሚፈልገውን ድርጅት እንዳይመሰረትና ከተመሰረተም ልክ እንደ አብን ተለጣፊና ሽባ የሆነ መዋቅር ተፈጥሮ ብልጽግናዎች ወይም አዲስ የባዕዲን ስሬት ለማዋለድም ተፈልጓል። እኛ ግን በፍጹም ይህንን አንፈቅድ። ምክንያቱም ይህ የህልውና ትግል ህዝባችንን ከዘመናት የጭቆና ቀንበር ለማላቀቅ ፈጣሪ አስተሳስሮናልና ተማምለን የተነሳን በመሆናችን የቱንም ያክል ብትንፈራገጡ ህልማችንን ሳናሳካ ውልፍት አንልም ብለዋል። የአማራ ፋኖ በጎጃም በሁለተኛ ክፍለ ጦር ተፈራ ዳምጤ አዲስ የአመራር ምደባና ስምሪትም ሰጥቷል። የአማራ ፋኖ በጎጃም ከተመሰረተበት ጊዜ ጀምሮ ትግሉ የጠየቀው ወቅታዊና ፈታኝ ሁኔታዎች ከግምት ውስጥ በማስገባት ዘርፈ ብዙ ተግባራትን እያከናወነ ይገኛል። በዚህም ድርጅቱ የሚጠበቅበትን የትውልድ አደራ ለመወጣት ጠንካራ ድርጅታዊ አሰራሮችን በመዘርጋት መርህ ተኮር ተግባራትን በመፈጸም ያለምንም ውስጣዊ ልዩነት ድርጅታዊ አሰራርን ብቻን በመከተል ተገቢውን ድርጅታዊ ተግባር ሲያከናውንም ቆይቷል። ድርጅታችን ትግሉ በሚጠይቀው ልክ የአመራር ግንባታና ስምሪት ማከናወን ወደፊትም ተጠናክሮ ይቀጥላል ብለዋል። ሰከላ ወረዳ አንድ የሚሊሻ አሰልጣኝ የነበረ ባንዳ ተቀንድሿል። በትናንትናው ዕለት የአማራ ፋኖ በጎጃም አገው ምድር ክፍለ ጦር ጊዮን ብርጌድ አናብስቶቼ አባግስ ሻለቃ ወደ ሰከላ ግሽ አባይ ከተማ ከሌሊት 7 ሰዓት ዘልቆ በመግባት ደመላሽ ተፈሪት የተባለ የሚሊሻ አሰልጣኝ በደፈጣ መሐንዲሶች በአባግስ ሻለቃ ተቀንድሿል። ባንዳ ከአሁን በፊት በተደረገ አውደ ውጊያው ቆስሎ ሕክምና ሲረዳ ቢቆይም ላይመለስ ዛሬ ወደ ላይኛው ተሸኝቷል። ለአክቲቪስቶች፣ ለጋዜጠኞችና ትግሉን ለምትደግፉ የሚዲያ አካላት ውድ ወንድሞቻችን ከመነሻው የአንድ መከረኛ ህዝብ ልጆች ነን፣ የአንድ አፈር አፈሮች ነን፣ እኩል የትግል ባለቤቶች ነን። ይህን እንገነዘባለን። የህዝባችን መከራ ከኛ እኩል እንደሚያማችሁ ከዚህ መውጫ መንገድ ፍለጋው እኩል እስከሚያስጨንቃችሁ እናውቃለን። ሚዲያ ወሳኝ የትግል ግንባር ነውና በተሰለፋችሁበት ግንባር የነበራችሁትንና ያላችሁትን ሚናም በቅጡም እንረዳለን። ይሁንና ከመጓጓት ከበጎ ጭንቀት ይሁን ከግለሰብና ቡድናዊ ፍላጎትና ተንኮል የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶችና ተንተራሽ ትግል እያወቁት በመሆኑ በመገንዘብ ማናችንም የሚዲያ ስራዎች የመታገያ ተቋም ፈጥሮ ህዝቦቻችን ለአንድ ዓላማ በአንድ ላይ ማሰለፍን ታሳቢ አድርጎ የህልውና ትግሉን ማሸነፍ ማዕከል ያደረገ እንዲሆን የበኩላችሁን ድርሻ እንድትወጡም እናሳስባለን። ለዲያስፖራ ወገኖቻችንም የህልውና ትግሉ አሁን ያለበት ደረጃ ይድረስ ዘንድ የአማራ ዲያስፖራ የነበረው ሚና በትልቁ የሚገለጽ ነው። ሆኖም ወጥ የሆነ ዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ የሚመስል ደረጃ ያሉት የእርስ በርስ ትንክርቶች በዲያስፖራ ብቻም ሳይሆን በፋኖ አደረጃጀቶች ላይ ያለው አሉታዊ ተጽዕኖን በቀላሉ የሚገለጽ አይደለም። በመሆኑም የዲያስፖራ ማህበረሰብ በአንድነት እንዲደራጅና ትግሉ እንዲደግፍ ጥሪ እያደረግን በዚህ ረገድ ድርጅቱ የሚወስደውን ኃላፊነት ወስዶ ወደ ተግባር እንድትገቡም እናሳውቃለን። መብራት ያላበራ ቀጣለሁ የአዲስ አበባ አስተዳደር
አዲስ አበባ ከተማ በመንገድ ዳር የሚገኙ የንግድ ወይም አገልግሎት ሰጪ ተቋማት ከምሽት 12 ሰዓት እስከ ንጋት 12 ሰዓት ድረስ የውጭና የውስጥ መብራት ካላበሩ እንዲሁም በምሽት ለአገልግሎት ክፍት መሆናቸውን የሚያሳይ በመብራት የሚሰራ ምልክት ካላስቀመጡ እስከ 10,000 ብር ድረስ ቅጣት ሊያስቀጣ የሚችል ደንብ የከተማ አስተዳደር ተግባራዊ ማድረግም ጀምረዋል። ደንቡ በመንገድ ዳር የሚገኙ ማናቸውም የአገልግሎት ሰጪ ተቋማት፣ የንግድ መደብሮች እንዲሁም መኖሪያ ቤቶች በህንጻቸው የፊታቸው ገጽ መብራት ወይም የፋሳድ ላይት መብራት የማስገባት ግዴታም ጥሎባቸዋል። ፕሬዝዳንት ታዬ በሩሲያ የድል በዓል የመሪዎች የራት ግብዣ ላይ ተሳተፉ። ፕሬዝዳንት ታዬ አጽቀሥላሴ በሰሞነኛው የሩሲያ የድል በዓል የሚሳተፉ የሀገራት መሪዎች በክሬምሊን ቤተ መንግስት በተካሄደው የአቀባበልና የራት ግብዣ ስነ ስርዓት ላይ ተሳትፈዋል። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በድል ቀን በዓል ላይ ለመሳተፍ ለመጡ የሀገራት መሪዎች አቀባበልም አድርገዋል። በስነ ስርዓቱ ላይ ፕሬዝዳንት ታዬ አጽቀሥላሴ ጨምሮ የተለያዩ የአፍሪካና የሌሎች ሀገራት መሪዎች መሳተፋቸውንም ኢዜአ ዘግቧል። የድል በዓሉ ሁለተኛው የዓለም ጦርነት ማብቃቱን ተከትሎ በተለይም የቀድሞ ሶቪየት ህብረት ጦር የተቀዳጀውን ድል በማሰብ በሞስኮ የቀይ አደባባይ የሚካሄደውን ከፍተኛ ወታደራዊ ትርኢት ጨምሮ ሌሎች መርሃ ግብሮችም ይከናወናሉ። ዩክሬን በማንኛውም መልኩ ለውይይት ዝግጁ ነች። ዘለንስኪ የዩክሬን ፕሬዝዳንት ሩሲያ ጦርነቱን ለማቆም ያላትን ቁርጠኝነት ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት በማድረግ ማሳየት አለባት ብለዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ሩሲያ ሙሉና ቅድመ ሁኔታ የሌለው የተኩስ አቁም ተግባራዊ በማድረግ ፈቃደኝነቷን ካሳየች ኪየቭ በምንም አይነት መልኩ የሰላም ንግግሮችን ለመጀመር መዘጋጀታቸውንም አስታውቀዋል። ዜሌንስኪ ከትራምፕ ጋር አደረኩት ባሉት ውይይት የጦር ሜዳው ሁኔታ መገምገሙንና የ30 ቀናት የተኩስ አቁም በአስቸኳይ እንዲጀምር ሐሳብ ማቅረቡን አንስተው ሩሲያ ይህንን ሐሳብ እንድትደግፍ እየጠየቅን ነው ብለዋል።